የኔ ቅመማ ዛሬ ብሩክና ሀይሚ መለኛው ቤት ሄደው የተሰሩትን ጉዳይ ታችኋል። ወይኔ በላቸው ያስበላል። እና ሀይሚና ቡራ ወደ መለኛው ቤት ነው ሄዶ ነበረ እና ያው ቡታጀራ ሄደዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አለሁ ወዶቼ እንዴት ናችሁ? ጠፍቻለሁ፣ አይኑ አውቃለሁ። እና እንዴት ናችሁ? ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ልታበረታቱኝ በአክብሮት ጠይቃለሁ። ዛሬ የመጣሁበት አይዲያ ያው በሀይሚዬና በቡራ ነው የመጣሁት። ያው ጠፍቻለሁኝ፣ አልመቻች ብሎኝ ነው። እና ዛሬ ያው ብሩክና ሀይሚ ወደ ቡታጀራ ሄደዋል። ያው በዓል ነው አሁን እንግዲህ የመስቀል በዓል ነው እና ያው እዛ ሊያከብሩ ሀይሚም ታማ ምናምን ስለነበረ ወደ ቡታጀራ ጎራ ብለዋል ማለት ነው። እና ያው ዛሬ ወደ መለኛው ቤት ሄደው ነበረ። መለኛው ደግሞ የቡርኪ ወንድም ልጅ ወልዷል። ፈጣሪ ልጅህን ያሳድግልህ። ልጅ ጸጋ ነው። ልጅ ትልቅ ነገር ነው። አይንም በአይን ማየት አላህ ትልቅ ደረጃ ያደርስላችሁ። የምር በጣም ማለት ፈጣሪ ትወደን ነው አይደል ልጅ የሚሰጠን። እና ያው ቡሩክና ሀይሚ ደግሞ ያው ታውቃላችሁ ቡሩኬ ለልጅ ያለው ጉጉት አብሶ ለሴት ልጅ ያለው ጉጉት አይጣል ነው። እና ዛሬ ሀይሚ ራሱ ሰፍ ብላ ለማየት ለመሳም ለማቀፍ ወደ መለኛው ቤት ተጉዘው ነበርና ያው መለኛውና የመለኛው ሚስት ፍራንክ ላይ ቤስት ናቸው። በቃ ሀይሚና ተብሩኬ ነው እንዲወረሱት እስከምትሉ ድረስ ማለት ነው። እና ያው መጀመሪያ ትገቡ በጣም ነው ያስደነገጧቸው። እስከዛሬ ታትጠይቁን፣ እስከዛሬ ታትመጣ ወንድ አጎት ሆነ ቶሎ ብለህ ለምንድን ነው ያልመጣው ምናምን ብለው ያው ጓጓ ብለውባቸዋል። እና ግን ደግሞ ተዛ የበለጠው ፍራንክ ግን ሀይሚን ልጁን አሳዩን፣ በቃ አሁን ልጁን እንየው፣ ልጁን ስጡን ምናምን ትሉ በቃ ነው የታቀፊና ውሰጁ ብላ ልጁን ታቅፈው ይዛት ትት እየገረማት ነበር። እንደዚህ ጠቅለለሽ ምናምን እያልኩ ነበር። ክፍት እንትን ልጁን ታቅፋ አስተቃቀፋ ደግሞ ያምርባታል ማለት ነው። ማሻአላህ አስተቃቀፍ ትችላለች ሀይሚ ማለት ነው። እና ያ ልጁን ለማየት ስልው ትትል እንደ ወሽመጧን ነው ቆርጥ ያደረገቻት ማለት ነው። በአሸንጓጉሊት አድርገ ምናምን እና ደስ ይላል። እና ሀይሚና ቡራ ልጅ መውለድ ጸጋ ነው። እናንተ ሙለዱ፣ ተጋቡ። እኔ እንጃ መቼም ሀይሚ ሰብስባ መቼም እንዴት ያለ ፍራንክ እንደምሰራችሁ ፈጣሪ ይሆናችሁ። አቢ የትናንትና ራሱ ፍራንክ አድርጓት ነበረ የቡርኬ ወንድም አይደለም እሷ ናት መሰለኝ ቡርኬ ጋር ሆነ ፕራንክ ያደረገችው። እና ብቻ መለኛውን አብን ቡርኬን አንድ ላይ አድርጋ ወየላችሁ አሰበችላችሁ። አሁን ሀይሚ እያሰበች ነው እንግዲህ ምን አይነት ፍራንክ እንደምታረጋቸው ያው ታውቃላችሁ የሀይሚን ፍራንክ። እና ሀይሚ ደግሞ ፍራንክ ላይ የምትታማ ሴት አይደለችም። በጣም ስማርት የሆነች ልጅ ናት። የምታወጣቸው አይዲያዎች በቃ የምተሳት አባቷን ፍራንክ ያደረገችበት ራሱ በጣም ነው እኔ ራሱ የደነገጥኩት ማለት ነው። እና ቡርኬ መታኝ ደበደበኝ ምናምን ብላ አባት መከታ አይደለ? እንዴት ልጅን እንደዛ አድርገህ ትደበድባታለህ? እንዴት እንደዛ አድርገህ ነው የምደበድበው ምናምን ብላ ባዘራፋለና የምታወጣቸው አይዲያዎች ምናምን በጣም ከባዶች ናቸውና አብን ይሄ መለኛው እኔ እንጃ ብቻ ምን አይነት ፍራንክ እንደምታደርገው ራሱ እያሰብኩ ነው ማለት ነው። እሷ ለምታደርገው እንግዲህ በቃ ለምን ባለ የምታስለቅሰው ማለት ነው። ተጫውቶባቸዋል፣ ይጫወትበታል። እና ያው ልጅ ጸጋ ነው። ልጃችሁን ፈጣሪ ያሳድግላችሁ ማለት ብዙ ሰዎች ልጅ እየተመኙ ልጅ እየፈለጉ ያላገኙ ብዙዎች አሉ። ፈጣሪ ደግሞ ትወደን አማና ይሰጠናል። ኃላፊነት ነው። ልጅ መውለድ ቀላል አይደለም። ፈጣሪ ለኛ አምኖብን ይገባቸዋል ብሎ ልጆች ትሰጠን። እነዛ ልጆች የፈጣሪም ጸጋ ናቸው፣ እንዲሁም ደግሞ በረከት ናቸው። እንዲሁም ደግሞ ኃላፊነት አለብን። ምክንያቱም አንድ ሰው ራሱን ትተካ
በዛው ልክ ደግሞ ኃላፊነት አለ። ምን አይነት ልጅ አድርገን ነው ማሳደግ ያለብን? ምክንያቱም እኛ ያሳደግናቸው ልጆች ናቸው ነገ ትልቅ ደረጃ ደርሰው ለሀገርም ስኬት ሆነ ለሀገርም እንትን አስቸጋሪ ልጆች የምናደርጋቸው እኛ ነን። እና መውለድ ብቻ አይደለም ፈጣሪ ልጅ ሲሰጠን ኃላፊነት ነው። ኃላፊነታችን ደግሞ የምንወጣ ያድርገን። ልጅ ለሌላችሁ ልጅ ይስጣችሁ። ልጅ አታችሁ ለምትሰቃዩ ደግሞ ፈጣሪ ሰምቷችሁ ዱዓችሁን ጸሎታችሁን አላህ ልጅ ወፍቃችሁ። ልጅ የሰጣችሁ ደግሞ በጥሩ ስነ ምግባር ኮትኩታችሁ አገር የሚያስጠሩ በመልካም የሚያስጠሩ አባትን እናትን አንገት የሚያስደፉት አይሆን አንገት ቀና የሚያደርጉ ልጆች ፈጣሪ ያድርግላችሁ ብያለሁ። ለሌለን ደግሞ አላህ ሱብሓነሁ ወተዓላ ልጅ ወፍቀን እላለሁ። ያለኝ ሀሳብ ይሄ ነው። ኸይር። አሰላሙ አለይኩም።